ምን ማለት ነው? ሊዱ ሞተች ማለት እንዴ? ሊዱ እንዴት የምትሞተው? የሆናችሁ ነው? ልጅቷ ሞተች። ምን? ትንሽ ዋት ሞታለች። ሊዱ እኮ ምንም የምታውቀው ነገር የለም። ባርኪ ምንም ባርኮት ምንም እንዳትል ይገድለዋል። ማንን የምትገድለው? እኔ የገደላት። እኔ ደግሞ ጠይቅሻለሁ፣ ማን ይገደላት? እኔ አላውቅም። ዴቭ ምኝታ ቤቱ አንቺን አምጪልኛለሽ? አዎ። ምን ነው ቅራለሽ? ያ ካልሆነ ግን ብቻዬን ተኝሽ። እኔ ስንት ነገር አስጨንቀኝ። አሁን ወንድም አይደል ሰው ያደረግሽ? ዝጊ። ትክክለኛ እንደሞተች ማየት አለብኝ። አንዴ እህቴ እኮ ነች። እንዴት ነው የምታስቡት? እኔ ማየት አለብኝ። ልቀቀኝ። ዴቭ በእናትህ ተረጋጋ። ምንድነው ዴቭ? እንዴት ተፈጠረ? ባርኪ ሊዱ ምን ሆነች? በጣም ተሰዝናለች። ሊዱ ሞተች። ምን ማለት ነው? ሊዱ ሞተች ማለት እንዴ? ሊዱ እንዴት የምትሞተው? የሆናችሁ ነው? አዎ ባርኪ፣ ከፖሊስ ጣቢያ ደውለውልኝ ነበር እና የሊዱ ሬሳ ጫካ ውስጥ እንዳገኙ ነገሩኝ። እንደዚህ ሊሆን አይችልም። ማን ነው እንደዚህ ያለው እንዴ? የሆነ የተሳሳተ ነገር ሊሆን ይችላል። እንደዚህ ሊሆንም አይችልም። ምን አልሽ? ኤላ ተነስ እና ፖሊስ ጣቢያ ቼክ እናድርግ። ቤዛ አረጋጉት። ዴቪድ ና ተነስ ና እንውጣ። ልቀቁኝ፣ ከእነሱ ጋር መሄድ አለብኝ። ቆይ እንዴት ነው የምታስቡት እናንተ? እኮ ልጅ ሞተችው። ዴቭ ተረጋጋ፣ እባክህ ተረጋጋ። ወይኔ ምንድነው የሚያደርጉት? ኧረ በእናትህ ልጅቷ ሞተች። ምን? ማን የገደላት? ማናት የሞተችው? ሊዲያ ሞተች። ዛሬ ሆነች ልጅ ታችኛው ጫካ ተገላ ተገኘች። ምን? አዎ፣ ሰፈሩ እንዳለ በፖሊስ ተከቧል። እኛም ከዚህ ሰፈር ብንጠፋ ነው የሚሻለው። ወይኔ ማን እንደዚህ ያደርጋት? ለነገሩ ልጅቷ ትንቀለቀለች። አሁን ወንድሟ ራሱ ሰው አይሆንም። አረ በጣም ከባድ ነገር ነው። ምን እንደሚያደርግ ለመገመት ይከብደኛል። እና ቤታቸው ሄደን እንንገራቸው። ያም አለ እንዴ? ፖሊሶቹ እስካሁን ይነግሯቸዋል። አሁን እነሱ ቤት መሄድ ማለት ፖሊሶቹን በገዛ እጃችን እሰሩን ማለት ነው። ሌላ መጣ። ፊቱ ውስጥ የሰማ ሰው ይመስላል። አይላ እንደምሽ እናንተ ባርኮቶ ልጅ ምን ያደርጋቸዋል? ከፖሊስ ጣቢያ ተደውሎ የዴቪ እህት ሊዲያ እንደሞተች ተነግሯቸዋል። በዚህም ምክንያት መላው ቤተሰብ በሙሉ ከባድ ሀዘን ውስጥ ገብቷል። ሰላም ውድና የተከበራችሁ የህይወት ሾው ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልኝ። በሰራተኛዋ አደይ በክፍል 50 መጥቼላችኋለሁ። ለቻናሌ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ላይክ፣ ሼር እያደረጋችሁ አበረታቱኝ። አመሰግናለሁ። ሊዲያ የዴቭ እህት እንግዲህ ጠፍታለች። በዚህ ምክንያት ፖሊስ ጣቢያ አመልክተው ነበረ። ከፖሊስ ጣቢያ ተደውሎላቸው የሊዲያን ሬሳ ወይም አስክሬን እንዳገኙ ይነግሯቸዋል ማለት ነው። በዚህም ዴቭ ከባድ ሀዘን ውስጥ ገብቷል። በጣም እያነባ ይገኛል። መላ ቤተሰብ በሙሉ ከባድ ሀዘን ውስጥ ገብቷል። ትንሿን እህቴን አጣኋት እያለ እንግዲህ በጣም እያነባ ይገኛል ዴቭ ማለት ነው። የሊዱን መሞት የሰማው ባርኮት እንግዲህ ወደ እነ ኪንጎ ጋር በመሄድ እነ ኪንጎን አፋጧቸዋል። ነገር ግን ኪንጎና ዳይመንድ ምንም የሚያውቁት ነገር እንዳሌለ ይነግራቸዋል ማለት ነው። ጫካ ውስጥ ተጥላ የተገኘችው ሴት ወይም ደግሞ አስክሬን የሊዲያ አልነበረም። ጨካኙ ናኦል ሊዲያን አግቷት ነው ያለው ማለት ነው።
በአጭር ጊዜ ውስጥ ሀብታም የምትሆኝበትን ስራ አስገባሻለሁ ብሎ ነው እንግዲህ ከባድ ወጥመድ ውስጥ ያስገባት ማለት ነው። ሊዲያም እባክህን ከዚያ አውጣኝ እያለችው እየተማጸነችው ትገኛለች። ነገር ግን ጨካኙ ናኦል ለሌላ ሰው አሳልፎ ሊሰጣት ወይም ደግሞ ከዳይስፖራዎች ጋር ወይም ከአረብ ጋር ግንኙነት እንድታደርግ ነው እንግዲህ ስራው በዛ መልኩ ነው የሚሰራው ማለት ነው። የሴተኛ አዳሪነት ወይም ደግሞ ገላቸውን ሽጠው ገንዘብ እንዲያገኙ ያደርጋል ማለት ነው። በዚህም ደግሞ እሱ እንደ ደላላነት ሆኖ ነው እየሰራ ያለው ማለት ነው። ናኦል ሳይወዱ በግዳቸው እያስገደደ እንደዚህ ያለ ስራ እንዲያደርጉ ያደርጋል ማለት ነው። ይሄንን ሲነግራት ቤዛ በጣም ነበር የደነገጠችው። እኔ እንደዚህ አይነት ሴት አይደለሁም፣ ይሄንን ማድረግ አልችልም ትለዋለች ማለት ነው። እንደዚሁም ናኦል ይሄን ስራ ትሰሪያለሽ፣ የማትሰሪ ከሆነ እገልሻለሁ ይላታል ማለት ነው። ሊዲያም ይሄንን ያዘዘችህ ፍቅር ናት አይደለ ትለዋለች። አይ ይሄ እንኳን ለአንቺ ሳይሆን ለአደይ ነበረ፣ ነገር ግን አንቺን ማሳመን በጣም ቀላል ስለሆነልኝ ነው አንቺን የመረጥኩት ይላታል ማለት ነው። ኤላና ባርኮት ጫካ ውስጥ ተጥላ አስክሬን ተገኘ የተባለውን አስክሬን ሊያዩ እንግዲህ ወደ ሆስፒታል ሄደዋል። ደስ የሚለው ነገር አስክሬኑ የሊዲያ እንዳልሆነ አረጋግጠዋል። በጣም ደስ ብሏቸዋል ማለት ነው። ይህንን ደስ የሚል ዜና እንግዲህ በሀዘን ለተዋጠው የሊዲያ ወንድም ለዴብ አብስረውታል ማለት ነው። መላ ቤተሰቡ በጣም ደስ ብሎታል፣ ከፍቅር ውጪ ማለት ነው። ፍቅር እንግዲህ ታውቃላችሁ በጣም ከባድ ሰው ናት። ይሄንን ያደረገችውም ያው የፍቅር እጅ አለበት። ነገር ግን ስታስመስል ነበር፣ እጇ እንዳሌለበት በጣም ስታስመስል ነበረ። በዚህም እንግዲህ ዴቭ የደስታ እንባ ያነባል ስቅስቅ ብሎ ማለት ነው። በጣም ደስ ነው ያለው ማመን እስከሚያቅተው ድረስ ማለት ነው። ዴቭ ሊዲያን ያገታት ናኦል እንደሆነ ለባርኮት ይነግረዋል። ያው ጥርጣሬ ነው፣ ኪንጎና ዳይመንድ እሱ ሊሆን ይችላል ብለው በጣም ተጠራጥረዋል። ይሄንን ጥርጣሬያቸውን ደግሞ ለዴቭ ነግረውታል ማለት ነው። ዴቭም ለባርኮት ይነግረዋል። ይሄ ልጅ አላማረኝም ናኦል ሊሆን ይችላል ብሎ ይለዋል ማለት ነው። በዚህም እንግዲህ ናኦልን ወደ ቤት ያመጣችው ፍቅር ናት። ፍቅርን ያፋጥጧታል ማለት ነው። ናኦል ከፍቅር ጋር ምንድን ያለሽ ግንኙነት? ከእጅሽ ካለበት ወንድምሽ እንኳ ብሆን እገልሻለሁ ይላታል ማለት ነው ባርኮት። ዴቫ እንግዲህ ፍቅርን ይማጸናታል። እባክሽን ናኦልን ተከታታይልኝ ይላታል። የኔ ምስኪን ማለት ነው። ያው የሷ እጅ እንዳለበት አያውቅም ምስኪን። በነገራችሁ ላይ የዴቭ ካራክተር ቶሎ ሰው የሚያምን አይነት ነው። በዚህም ደግሞ በጣም እየተጎዳ ይገኛል ማለት ነው። አሁን የፍቅር እጅ እንዳለበት አውቅም፣ ፍቅርም እያስመሰለች ነው። እኔ ምንም የማውቀው ነገር የለም ብላለች። ናኦል እንግዲህ ሞታለች ብሎ ነው ቤተሰቡ በሙሉ ለቤተሰቡ የተናገረው ወይም ደግሞ ለቤዛን የነገረው ሞታለች ብሎ ማለት ነው። እንደ ሞተች ነው ፍቅር ራሱ የምታውቀው ማለት ነው። ኤላ ሊሊን ይጠይቃታል፣ ለምለምን ማለት ነው። ስለ ናኦል ያው ቀስ ብሎ እየጠየቃት ይገኛል። ለምለምም እኔና አደይን በአጭር ጊዜ ውስጥ ሀብታም የምትሆኑበትን ስራ ላስገባችሁ ይለን ነበረ። ነገር ግን በዚህ ሀሳብ አደይ አልተስማማችም። እሷ ግን ሊዲያ ግን ተስማምታ ይዟት ሄዶ ነበረ። በዛው ነው አልመጣችም ትለዋለች ማለት ነው። በዚህም ኤላ ጥርጣሬ ውስጥ ገብቷል። ዝምታ መርጦ በውስጡ ግን እያሰበ ይገኛል። ይሄ ነገር በቃ ናኦል ነው ብሎ እንግዲህ ውስጡ እያሰበ ይገኛል ማለት ነው። ናኦል በሌሊት ቀስ ብሎ ፍቅር ክላስ በመግባት
ቆንጆ ቀሚስ መርጠሽ የሊልን ስጭኝ እሱን ፈልጌ ነው የመጣሁት ይላታል ማለት ነው። ፍቅርም ደንግጣ እንዴ አልገደልካትም ማለት ነው እንዴ ትለዋለች ማለት ነው። ከዛን ቀሚሱን የፈለገው ያው አረቡ ነገ ይመጣል ስለተባለ እንድትለብስ ነው፣ ዝንጥ ብላ እንድትጠብቀው ነው። እንግዲህ ዴቫ በጣም ተጨንቋል፣ ያው ደክሞታል። የሷ ያለ መሞት ደስ ብሎታል። ነገር ግን እሷ በህይወት ትኖር አትኖር የሚያውቀው ነገር የለም። አሁንም ያው ከበፊቱ ትንሽ እንኳ ከሀዘኑ ቢቀንስለትም ያው ድካም ላይ ነው፣ ሀዘን ላይ ነው። አሁንም አደይም በጣም ያፈቅራታል። በፍቅሯ እንግብግብ ነው የሚለላት እንደምናውቀውና ወደ አደይ ክላስ በመሄድ እባክሽን አንቺ ጋር ትንሽ ልረፍ ይላታል። አደይም እዚህ እኮ አይመችህም ትለዋለች። አይ ችግር የለውም ይላታል። እግሮቿ ላይ ገደም በማለት እንግዲህ ሁለቶችም እንቅልፍ ይዟቸው ይሄዳል ማለት ነው። በዚህም ባርኮት ወደ አደይ ክላስ በመምጣት እንግዲህ ሁለቶችም ያው እንቅልፍ ይዟቸው ሄዷል። ሲያይ ያው አደይን እንደሚወዳት ግልጽ ነው። ያው ውስጡ ደስተኛ ባይሆንም ከእንቅልፋቸው ቀስቅሷቸዋል ማለት ነው። ኪንጎና ዳይመንድ ናኦልን እየተከተሉት ይገኛሉ። መጀመሪያውንም ያው ጥርጣሬ ነበራቸው። ይሄ ልጅ እዛ ቤት ለምንድን ነው የሚመላለሰው? ምንድን ነው የሚያደርገው ብሎ እንግዲህ በጣም ተጠራጥረዋል ማለት ነው። በዚህም ናኦልን ሊከታተሉት ነው፣ እየተከታተሉት ይገኛሉ። ሰፈር ላይ ቁጭ ብለው በዛ ሲያልፍ አይተውታል። ናኦል ግን አላያቸውም እነሱ። ነገር ግን እነሱ ከኋላ ሆነው እየተከተሉት ይገኛሉ። የት ነው የሚገባው ብለው እንግዲህ የሚገባበትን ቦታ አይተዋል። በሚቀጥለው ክፍል የሊዲያን መታገት ሊዱን አግኝተዋት ከአረቡ ጋር ሳትገናኝ ሊዲያን ያስጥላት ይሆን ያሰርፏት ይሆን? የማትፈልገውን ስራ እንድትሰራ እያስገደዳት ነው። ይደርሱላት ይሆን? ናኦልስ እጣፋንታው ምን ሊሆን ይችል ይሆን የሚለው እንግዲህ በጣም አጓጊ ነው። እስኪ ሀሳባችሁን አስተያየታችሁን በኮሜንት አስቀምጡልኝ። እኔ በዚሁ ልሰናበታችሁ። ቀሪውን ድራማ ተከታተሉ። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። ባባይ። ተረጋጋ ዴቭ። ለምንድን ነው የምረጋጋው? ንገረኝ እስኪ። እህቴ እኮ ነች የሞተችው። ዴቭ እኛም እኮ ካንተ ጋር ነው ኤላ ሲነግር የሰማ ነው። አዴ ልቀቂኝ፣ ልቀቂኝ ያለኝ። ወዴት ልትሄድ ነው? እሺ የገባበት ገብቼ ውሻ ገፍ። ዴቭ ብለህ ነው የምትገለው? እስኪ ተረጋጋ ዴቭ። ምንድን ነው ልትሄድ ነው? ባርኪ ምንም እንዳትል፣ ባርኮት ምንም እንዳትል። ውሻ የገባበት ገብቼ ገድለዋል። ማንን የምትገድለው? እኔ የገደላት። ይኸውልህ ባርኪ፣ አንተ ምንም ነገር እንዳትለኝ እሺ? ሰማኛለህ? ያንን ውሻ እጄ የገባበት ገብቼ ገድለዋል። ይኸውልህ ዴቭ ተረጋጋ። እኔና ኤላውን ሆስፒታል ነበርን። የተገደለችው ልጅ ሊዱ አይደለችም፣ ሌላ ሰው ነች። በዛ ደግሞ ስለሆነ ስልካችሁ ማይሰራ ምን ሆናችሁ? ባርኪ አውቃ አይደለም አይደል እንዴ? ካላመንከኝ አንተ ራሱ ሄደህ ሆስፒታል ቼክ ማድረግ ትችላለህ። እሱ አይደለችም። እውነቴን ነው። ተረጋጋ። ረፍት አድርግ ብቻ።